ከኔ ጋር መልስ እንዳትመላለሽ ብላ መጣችኝ ማለት ነው። እሺ ኪያ አንቺ አሁን ተጎርተሽ እንደዚህ ደምስ እየፈሰሰ ማዳሞች ምንም አላሉሽም? ምንም አላሉም። አንቺ ሂጂ ከዚህ ብላ ጮኸችብኝ ማለት ነው። ሴትዮዋ ሰውየው አንቺ ሂጂ ከዚህ ጋር አሉኝ ማለት ነው። ኤጀንሲ አለሽ? ኧረ ተው፣ በሰው ሀገር ላይ ሆነን እንደዚህ አትጨካከኑ፣ እንደዚህ አትጨናካከኑ። ተው እስከ መፈንከት ድረስ አንቺ እንደዚህ አትናገሪኝ። እሷ ማነችና ነው? እሷ ከአናቷ ላይ ትጨውባታለች፣ እሷ ዝም ትላለች። ኧረ ተው ተው፣ ኧረ ተው ወገን፣ አንድ የሚላችሁ ሰው ጠፋ። በቃ ተው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዩቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ዛሬም ተመልሼ መጥቻለሁ በአዲስ ቪዲዮ። ከዚህ በፊት ሰርቼላችኋለሁ እንደዚህ አይነት ቪዲዮ፣ ግን ዛሬም ድጋሚ እንደዚህ አይነት ነገር ሲገኝ ደግሞ የእውነት ለመናገር በጣም ያሳዝናል። አብዛኛው ጊዜ እዚህ አረብ ሀገር የሰው ቤት ውስጥ ሲቆዩ የራሳቸው ይመስላቸዋል መሰለኝ። እንግዲህ ሌላኛውን አዲስ የመጣችዋል ልጅ እንደዚህ አድርገው እስከ መፈንከት ደረጃ ደርሰው ከዛ በኋላ ይሄው ያለቀሰች በቃ በጣም ሶት እንዳለባት አለቃቀሷ ራሱ ያስታውቃል። በጣም እንትን እያለች ነው፣ ስቅ እያላት ነውና በጣም ነው ያሳዘነችኝ። እውነት ለመናገር ምንድነው የሚያባላችሁ? እኔ እኮ ምንድነው የሚያባላችሁ እኮ የምለው። ምን አገባችሁ? እንደፈለጋት ትስራ፣ ካልሰራች ትቶ የምትባረረው እሷ። ለምንድነው አፋችሁ ዝም ማለት የማይችለው? ለምንድነው ማዳሞች ስር እንደዚህ የምታሽቃብጡት? ምን አገባችሁ? ምን ቢሆን እኮ እነሱ ባዳ ናቸው። ለምንድነው ራሳችሁን የራሳችሁን ዜጋ ሳልፋችሁ ለሰው የምትሰጡት? ለምን እሷ ትስራ ከፈለገች እኮ ማትበላው ማጠጣው ልብስ ብር ማይከፈላት እሷ ነች። ግን እዚህ ድረስ ምን አደራረሳችሁ? ምንድን ያደራረሳችሁ? የራሳችሁ ቤት እኮ አይደለም። እኔ እኮ ምን አይነት ልቦና ምን አይነት ልብ ነው ያላቸው እኮ ነው የምለው እኮ። እንደዚህ የሰው ቤት ውስጥ በጣም ረጅም አመት ሰርተው እንደዚህ ሌላ ሰራተኛ ሲመጣ ልባቸው እንደዚህ የሚፈነዳው ምን አይነት ልብ ቢኖራቸው ነው? ምን ቢያረጋቸው ነው ይሄን ሁሉ? እነሱ የፈለገው ሀል ጥፋተኛ እንኳን ቢሆኑ ቤቱ የራሳቸው እስካልሆነ ድረስ ምን አገባችሁ? ስራቸውን ካፈለጉ እንደፈለጉ አይስሩ። እናንተ ምን አገባችሁ? ለምንድን ነው እንደዚህ የምታረጉት? ለምን? ፕሊስ ባካችሁ ፕሊስ፣ ወላሂ እዛ ቤት ውስጥ በጣም የቆያችሁ ልጆች፣ ሁለተኛ የሚመጡትን ልጆች፣ እንደዚህ የምትጮቁኑ ልጆች ለራሳችሁ ራሱ ክብር ይኑራችሁ። እንዴት ሰው የራሱን ዜጋ በዚህ ልክ ይጎዳል? በዚህ ልክ ማለት ነው። ምን ብታደርጋት ነው እቺ ልጅ ይሄን ሀል? ምን ብታደርጋት ነው? ምን ብትበድላት ነው ይሄን ሁሉ እስከ መፈንከት ደረጃ እንታደርሰው ማለት ነው? ለምን? ሌላ ነገር እኮ አይደለም። አፍላፊ ራስ እኮ መነጋገር የለባችሁም። ምክንያቱም የራሳችሁ ቤት አይደለም። ሁለታችሁም በየፊናችሁ ነው የምትሰሩት። ሁለታችሁም የራሳችሁን ስራ ነው የምትሰሩት። ምንም የሚያገናኛችሁ ነገር የለም። እንዴት ነው ከሰው ጋር የምትኖሩት? ኢትዮጵያ ስትገቡስ እንዴት ልትኖሩ ነው? ኧረ ተው አትባሉ። አንድ ቤት ውስጥ እየሰራችሁ አትባሉ። ተው። እውነት ለመናገር ወላይ በጣም ነው ያሳዘነችኝ። በጣም እና አዲስ የምትመጡ ልጆች በቃ አትነጋገሩ ከነሱ ጋር፣ አታውሩ ከነሱ ጋር። ስራችሁ ስሩ። ከዛ በተረፈ አትነጋገሩ። ምግባችሁን አንስታችሁ ብሉ። በተለይ መታችሁ ልክ እንደመጣችሁ አካባቢ ፉን የሚያረጋቸው ልጆች ከሆኑ ፊት አታሳያቸው። በቃ ከነሱ ጋር አትስሩ፣ ከነሱ ጋር አትነጋገሩ። የራሳችሁ ስራ ይነገራችኋል። እንደመጣችሁ በሁለተኛው ቀን የራሳችሁን ስራ ብቻ ስሩ። ምንም ነገር አትጠይቋቸው። ምንም ነገር ኢንፎርሜሽን አትጠይቋቸው። ስለዛ ቤት ምንም ነገር አታድርጉ። እነሱ ሲያዟችሁም ዝም በሏቸው። ዝም በላችሁ። በቃ ራሳችሁን አስከብሩ ማለት ነው። እንደዚህ መዳም ቤት ውስጥ ቆይተው እኔ ነኝ አለቃ፣ እኔ ነኝ ባለቤቱ ለሚሉ ሰዎች ራሳችሁን አታሳዩአቸው። ራሳችሁን አትግለጹላቸው። ዝም በሉ በቃ። ምንም ነገር እዛ ጋር እየተፈጠረ የእሷ ስራ ከሆነ ዝም በሉ። አይመለከታችሁም። በቃ እሱ ስራ አይመለከታችሁ። እሷ ማን ስለሆነች ነው እዛ ቤት ውስጥ አለቃ ሆነ እስክትፈነክታት ደሟ እስኪፈስ? ሌላ ነገር እኮ አይደለም። ደሟ እስኪፈስ ድረስ የምትመታት ያቺኛዋ ማን ስለሆነች ነው? ኧረ ተው እንተሳሰብ እንጂ። እኛ መዳም ራሱ እንዳስጨውባችሁ ራሳችሁን አስከብሩ ብለን እንላለን። የራሳችን ዜጋ ደግሞ ለነሱ አሳልፎ እየሰጠ ለነሱ እንዲጎዱን እያደረጉ እንዴት ነው የሚኖረው? እንዴት?
ፕሊስ ባካችሁ የመዳም ቅመሞች ራሳችሁን ሆናችሁ ኑሩ። በቃ ሁለት ሆናችሁ የምትሰሩ ልጆች የኛ ዜጋ ራሱ እኛ ከሌላ ዜጋ ጋር ራሱ ተግባብታችሁ ኑሩ፣ አትነካኩ እያልን ከራሳችን ዜጋ ጋር መግባባት ሲያቅት ደግሞ በጣም ይከብዳል በጣም። ስለዚህ ባካችሁ ውዶቼ፣ ማሮቼ፣ ፍቅሮቼ የመዳም ቅመሞች ራሳችሁን ቻሉ። በምንም ነገር ላይ ራሳችሁን ቻሉ። በተለይ አዲስ የምትመጡ ልጆች ሀታ ቋንቋ ራሱ እነሱ ስለሚችሉ ወደ እነሱ ስለሚተረጉሙላችሁ ብላችሁ ወደ እነሱ ጠጋ አትበሉ። በቃ ራሳችሁን ስላችላችሁ ኑሩ በምንም ነገር ማለት ነው። ስበሉም ብቻችሁን ብሉ፣ ስጠጡም ብቻችሁን ጥጡ። በቃ ምንም ነገር ራሳችሁን ቻሉ ፕሊስ። እና ወዶቼ ማሮቼ ፍቅሮቼ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዛውም ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ። ሁለት ሆናችሁ የምትሰሩ ደግሞ እንዴት እንደምትኖሩ እስቲ። አንዳንድ ልጆች አሉ በእርግጥ እንደ እህታማቾች ሆነው የሚኖሩ ግን የሚያለቅስ በዛ፣ በእውነት የሚያለቅስ በዛ። እና ፕሊስ ባካችሁ ተጠንቀቁ፣ ራሳችሁን ችላችሁ ስሩ እላችኋለሁ። ወዳችኋለሁ። እንግዲህ ከዚህ የተለየ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ። ባይ